ሰላም እንዴት ናችሁ? እንግዲህ ዛሬ ወይም ደግሞ ሰሞኑን አንድ በጣም መነጋገሪያ የሆነ ርዕሰ ጉዳይ አለ። እሱ ምንድነው? የቫይራል ሄሞራጂክ ፊቨርን የተመለከተ ነው ማለት ነው። ይሄ አዲስ የሆነ ነገር በሀገራችን በተለይም በደቡብ ኢትዮጵያ አንዳንድ አካባቢዎች መከሰቱን እየሰማን ነው የምንገኘው። ቫይራል ሄሞራጂክ ፊቨር ምንድን ነው? ቫይራል ሄሞራጂክ ፊቨር ማለት በቫይረሶች አማካኝነት የሚከሰት የመድማትን እክል የሚያመጣ እንዲሁም ደግሞ ከፍተኛ ትኩሳት ማምጣት የሚችል የተላላፊ የበሽታ አይነት ማለት ነው። ቫይራል ማለት ቫይረስ ነው። ሄሞራጂክ ማለት ደግሞ መድማት ማለት ነው። እንደዚሁም ደግሞ ፊቨር ማለት ያው ከፍተኛ የሆነ ሙቀት ወይም ደግሞ በአጭሩ ሙቀት ማለት ነው። በዋናነት ይሄ ቫይራል ሄሞራጂክ ፊቨር ምንድን ነው? በምንድን ነው የሚተላለፍ ስንል እንግዲህ የተለያዩ ቫይረሶች ናቸው። ለምሳሌ በአንድ አይነት የቫይረስ ዝርያ የሚከሰት አይደለም፣ ግን የተለያዩ አይነት የቫይረስ ዝርያዎች አሉ። ከነዚህ መካከል ለምሳሌ አንደኛው እንግዲህ ከዚህ በፊት በማህበራዊም ሆነ እንደዚሁም ደግሞ ፐብሊክ ሚዲያዎች ስንሰማ እንደነበረው የኢቦላ ቫይረስ ዝርያዎች ሊሆን ይችላሉ ይህን የሚያመጣው። ሌላኛው ደግሞ እንግዲህ አንደኛው በጣም ከዚህ ጋር የተያያዘ ቫይረስ ዝርያ ማርበርግ ቫይረስ የሚባለው ሲሆን ሌላኛው እንግዲህ ክሪሚያን ኮንጎ ቫይረስ የሚባለው አለ። ሌላኛው ደንጉ፣ እንደዚሁም ደግሞ እነዛ ቫይረስ ወይም ደግሞ የሎ ፊቨርም የሚባሉ ደንጉ ፊቨር የሚባሉ አሉ ማለት ነው። ስለዚህ እነዚህ የተለያዩ የቫይረስ ዝርያዎች የሚያመጡት ጥቅል የሆነ የበሽታ ምልክት ነው ማለት ነው። በዋና ዋና ምልክቶችን በምንመለከትበት ሰዓት ቀላል ወይም ደግሞ ከባድ ሊሆኑ ይችላሉ። ቀላል የቫይራል ሄሞራጂክ ፊቨር ምልክቶችን በምንመለከትበት ሰዓት ለምሳሌ እንደ ወባ አይነት ምልክቶች ተመሳሳይ ሊሆኑ ይችላሉ። ለምሳሌ ከፍተኛ የሆነ ሙቀት፣ የማንቀጥቀጥ አይነት ምልክት፣ የማንዘፍዘፍ፣ ብርድ ብርድ ማለት፣ እንደዚህም ደግሞ ራስ ምታት፣ የተወሰነ የድካም ስሜት፣ የማቅለሽለሽ፣ የመገጣጠሚያ ወይም ደግሞ የቁርጥማት አይነት ምልክቶች ሊኖሩ ይችላሉ። ነገር ግን በሽታው ከፍተኛ ከሆነ የሚያሳየው ምልክቶቹም እንደዚሁም ደግሞ ከፍ ያሉ ሊሆኑ ይችላሉ። ከነዚህ መካከል አንደኛው እንግዲህ በተለያዩ ሰውነታችን ክፍል ላይ የደም መድማት ሊሆን ይችላል። በተለይ በአንጀት ላይ የታችኛውና የላይኛው የአንጀት ክፍል ላይ ደም መድማት ሊከሰት ይችላል። ሌላኛው ቆዳ ላይ እንደዚሁም መድማት ሊከሰት ይችላል ማለት ነው። ለምሳሌ የነስር ወይም በአፍንጫ ደም መድማት፣ እንደዚሁም አንዳንድ ከፍ ሲል ደግሞ የአእምሮ ውስጥ ደም መድማት ሊከሰት ይችላል። በዋናነት የሚከሰትበት ዋናው ምክንያት ምንድን ነው? ይሄ ካፒላሪ ሊክ የሚባል ነገር አለ። ካፒላሪ ሊክ ማለት በጣም ቀጫጭን የደም ስሮች በቀላሉ ሊክ ያደርጋሉ ማለት ነው። በቀላሉ ደግሞ ደም ይፈሳል ማለት ነው፣ ከነዛ ቀጫጭን ከሆኑ የደም ስሮቹ ማለት ነው። ስለዚህ እንደዚህ አይነት ምልክቶችን ያሳያል። ኔክስት መተላለፊያ መንገዶችን በምንመለከትበት ሰዓት አንደኛው ከሰው ወደ ሰው ሊሆን ይችላል። ሁለተኛው ደግሞ ከእንስሳት ወደ ሰው ሊተላለፍ ይችላል ማለት ነው። ከሰው ወደ ሰው ስንል በተለያዩ ንክኪዎች፣ ለምሳሌ በተለያዩ ከሰውነት በሚወጡ ፈሳሽ እንደ ሽንት፣ ሌሎቹም እንደዚሁ የተለያዩ የደም ንክኪ ሊሆን ይችላል፣ ምራቅ ሊሆን ይችላል። ማንኛውም ከሰውነት የሚወጣ ፈሳሽ ሊያስተላልፍ ይችላል ማለት ነው። ሌላኛው እንግዲህ ሊተላለፍ የሚችለው ከእንስሳት ወደ ሰው አማካኝነት ሊተላለፍ ይችላል ማለት ነው። ከእንስሳት ስንል እንግዲህ የተለያዩ በተለይ ደግሞ እነዚህ የዝንጀሮ ዝርያዎች አይነት እንስሳት አሉ፣ እነሱ ሊያስተላልፉ ይችላሉ ማለት ነው። ስለዚህ እነዚህ መተላለፊያ መንገዶች ከሆኑ እንግዲህ መደረግ ያለባቸው ጥንቃቄ ምንድን ነው? አንደኛ ንክኪን መቀነስ ነው። እንግዲህ ቀደም ብዬ ለመግለጽ እንደሞከርኩት እነዚህ ንክኪዎች በተቻለ መጠን ለማስወገድ መሞከር ነው። እንግዲህ ከዛ በመቀጠል ደግሞ የተለያዩ የህመም ምልክቶች በሚኖሩ ሰዓት ወደ አቅራቢያ ጤና ጣቢያ በመሄድ ምናልባት የህክምና እርዳታ ካስፈለገ ህክምና ለማግኘት መሞከር ነው። እንግዲህ ይሄ በፊት የተለመደው እንደዚህ በዚህ በማዕከላዊ አፍሪካ አካባቢ ነበር። እንግዲህ ለእኛ ሀገር አዲስ የሆነ ነገር ነው ማለት ነው። ምናልባት በሽታው አዲስ ከመሆኑ ጋር ተያይዞ ብዙ መደናገጥ ሊኖር ይችላል፣ ግን አስፈላጊውን ጥንቃቄ ማድረግ ነው። የቀረውን ነገር ግን እንግዲህ ያን ያህል መሸበር፣ ፓኒክ መሆን አያስፈልግም ማለት ነው። ሌላኛው እንግዲህ ህክምናውን ስለምንመለከት በዋናነት የድጋፍ ህክምና ነው። ሰፖርቲቭ ትሪትመንት ነው የምናደርገው። የድጋፍ ማለት የተለያዩ ምልክቶችን ማከም፣ ለምሳሌ የደም ማነስ ካለ በመድማቱ ምክንያት ደም መስጠት ሊያስፈልግ ይችላል። እንደዚሁም ደግሞ ኦክሲጅን የሚያስፈልግ ከሆነም ኦክሲጅን መስጠት፣ ፈሳሽ የሚያስፈልግ ከሆነ ፈሳሽ መስጠት ሊያስፈልግ ይችላል ማለት ነው። ከዛ ውጭ ግን አንዳንዶቹ ምናልባት የተወሰነ የቫይረስ ዝርያዎቹ ህክምና ሊኖራቸው ይችላል። ለእነሱ የሚሰጡ በሐኪሞች ወይ ደግሞ በጤና ባለሙያዎች አማካኝነት የሚሰጡ የህክምና አይነቶች አሉ። ሌላኛው እንደገና አንዳንድ የክትባት እንትኖችም አሉ። እነሱ ምናልባት ይሄ ቫይራል ሄሞራጂ ፊቨር ነው የሚለው በተለይ ኢትዮጵያ ውስጥ ያለው ከታወቀ ዝርያው ከተለየ በኋላ እንደ አስፈላጊነቱ ክትባት ሊኖር ይችላል ማለት ነው። ስለዚህ ከእግዚአብሔር ጋር እንግዲህ ከፈጣሪ ጋር ጥንቃቄ ያለ እንላለሁ። አመሰግናለሁ።